ከቤት ሆናችሁ የወገብ እና የእጅ ስብ ማጥፋት እንደምትችሉ ታውቃላችሁ? አመጋገባችሁን ኦሬዲ ካስተካከላችሁ ይሄ ቪዲዮ ለእናንተ ነው። እንደዚህ አይነት ኮቺንግ ከፈለጋችሁ ደግሞ እና አሜሪካ ከሆነ የምትኖሩት ኮች ብላችሁ ዲኤም ውስጥ ጻፉልኝ እና ስለ ኦንላይን ኮቺንግን ማውራት እንችላለን። ኦፍ ኮርስ ይሄን ኤክሰርሳይዝ ደግሞ እኔ በጣም ነው የምወደው። ልትጠሉኝ ትችላላችሁ፣ ግን ዛሬ ፑሽ አፕ እንሰራለን። የኒ ፑሽ አፕ እንጀምር። እጃችሁን ትንሽ ከሾልደራችሁ እኩል ወይም ትንሽ ወጣ ማድረግ ነው ወደ ላይ። ከዛም ቀስ ብላችሁ ወደ ታች፣ ቀስ ብላችሁ ወደ ላይ ማለት ነው። 2 3 4 እያላችሁ በራሳችሁ ስፒድ መስራት ነው ይሄን ማለት ነው። ኤክሰርሳይዝ ቤንት ኦቨር ባክ ሮ ይባላል። ለምን? ይሄን ሮዊንግ ሞሽን እያደረጋችሁ ስለሆነ ማለት ነው። ሶ ይሄን ፐርፎርም በደንብ ለማድረግ ቀስ ብላችሁ ወደ ታች ቤንድ ታረጉና ምንም እንደዚህ ሃንች ምናምን አላረገም። ቀጥ አርጋችሁ ወገባችሁን ይሄን ወደ ላይ ማምጣት ማለት ነው። ዳምቤሎቹን ወደ ላይ። ሁለተኛችን ኤክሰርሳይዝ ደግሞ ሲንግል አርም ሮ ይባላል። ለምን? እንደገና ሮ እያደረግን ስለሆነ ይሄ የወገብ ኤክሰርሳይዝ ስለሆነ ማለት ነው። ሆዳችሁን በደንብ ጠንከር ውጥር አርጋችሁ ይሄን ወደዚህ ወገባችሁን ኢንጌጅ እያደረጋችሁ ዳምቤሉን ወደ ላይ ማምጣት ነው ማለት ነው። ዋን ሳይድ ከጨረሳችሁ በኋላ እንደዚህ አርጋችሁ ሙቭ ታደርጉና በሌላኛው በኩል እንደገና አይንዳነት ትሰራላችሁ ማለት ነው። አሁን የወገብ ጨርሰን ደግሞ ወደ ሾልደር ሙቭ ኦን እናደርጋለን። የሾልደር ኤክሰርሳይሳችን ይሄን ይመስላል። ቀጥ ብላችሁ ትቆማላችሁ። እንደዚህ ሆዳችሁን ጠንከር አርጋችሁ ወገባችሁን ስትሬትን አርጋችሁ ወደ ላይ መግፋት ማለት ነው። እንደምታዩት ሾልደሬ እዚህ ድረስ አይደለም፣ እንደዚህ አይደለም። ቀጥታ ካረጋችሁ ልትጎዱ ትችላላችሁ። ስለዚህ ትንሽ ወደ ውስጥ ገባ አርጋችሁ ነው እንደዚህ ወደ ላይ ፑሽ አፕ ከዛም ፑሽ ዳውን ማድረግ ያለባችሁ ማለት ነው። ይሄም ለሾልደር ኤክሰርሳይዝ ነው። ላተራል ሬዝ ይባላል። እና ላተራል ሬዝ በደንብ ፐርፎርም ለማድረግ እንደዚህ ቀጥ ሳይሆን ቤንድ አርጉ። ከዛም ይሄን ወደ ላይ ማምጣት ነው ማለት ነው። እና ላይተር የሆነ ዳምቤል ምረጡ ለዚህኛው ኤክሰርሳይዝ። እዚህ ጋር አይደለም፣ እንደዚህ ቀጥ አይደለም የሚሄደው። ትንሽ ገባ ታረጉና ነው እንደዚህ ወደ ላይ እያረጋችሁ ኤክሰርሳይዙን የምትሰሩት ማለት ነው።